ባይዘ ማጣት እርግማን የሚመስለው አለ፣ ማግኘትም አንዳንዴ እርግማን። ያለ እግዚአብሔር ምንስ ብትከብር ምን ያደርግልሃል? ሰሞኑን ዜና እያያችሁ ነው። የዓለም ጠርዝና ጠርዝ ላይ የሚቆሙ ባለጠጋ የሆኑ ሀገራት እንዴት እየተናጡ እንደሆነ። እንድች የሚነኩ የማይመስሉ ሀገራት አትችልም። ገንዘብ ሰውን አያድነው። አሁን መሬት ላይ ካሉ ከአንዳንድ ጦርነቶች እኮ ነው ማምለጥ ያልቻሉት። ከዘላለም ፍርድ ማን ነው የሚያመልጠው? ኢየሱስ ከሰማይ ብቅ ሲል እነዚህ ነገስታቶች ጌታ በክብር ሲመጣ የምድር ነገስታት ተራሮች ስር ሄደው ውደቁብን፣ ስልጣናቸው፣ ስማቸው፣ ዝናቸው፣ መሳሪያዎቻቸው፣ አገራቸው፣ ኢኮኖሚያቸው ሊደብቃቸው ግልጥልጥ አድርጎ ሰውየውን ብቻ ነው ቁጭ የሚያደርገው። ሚሳኤል ምናምን ደቅን አጠብቀውም ኢየሱስን አጥንት ነው የሚቀልጠው። በምን ወዴት ነው የምተኩሰው? ጌታ ከመሳሪያ ጋር አይደለም ካንተ ጋር ነው ዲል የሚያደርገው። እግር ነው የሚርድብ ብቅ ሲል አትቋቋመውም። በምንም በተራራ ስር ሆነው ውደቁብን፣ ኤቨረስት ተራራ ስር ሄደው ገዘፍ ያለ ሊደብቀን የሚችል ተራራ ብለው በጀት በረው ተራራ ስር ተደብቀው ኢየሱስ ሲመጣ ለማምለጥ ውደቁብን ሲሉ ተራራው በክፉ ቀን ነው እንዴ የምፈልገኝ?